በማወቅም ይሁን ባለማወቅ የተሳሳመ ሰው በተክሊል ማግባት ይችላል ወይስ አይችልም? ይህ በተደጋጋሚ በውስጥ የምትጠይቁን ጥያቄ ነው። ትምህርቱ ግን ለብዙ እህቶቻችን ወንድሞቻችን እንደሚጠቅማቸው እርግጠኞች ስለሆን ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ኮመንት ላይ ጋብቻ እያላችሁ ጻፉልን። ተክሊል የሚለውን ትርጓሜ ስንመለከት ከለለ፣ ጋረደ፣ አከበረ ማለት ነው። ብዙዎቻችሁ በተክሊል ማግባት ትፈልጋላችሁ። በተክሊል ለማግባት ብዙ ውጣ ውረድ ተጋድሎ ያስፈልገዋል። ከተጋድሎቹ መካከል እንደ ምሳሌ ሊጠቀስ የሚችለው ከጓደኛችሁ ጋር በምትቀራረቡበት ጊዜ ራሳችሁን ገዝታችሁ ለእግዚአብሔር ክብር ብላችሁ ይህንን ክብር ለማግኘትም ትዳራችሁን ለማስባረክም አቀራረባችሁን መመጠን መለካት ይጠበቅባችኋል። በምትገናኙበት ጊዜ ግልጽ በሆነ ቦታ በቤተ ክርስቲያን ሰዎች ባሉበት ቦታ መሆን ይገባል። ይህም ከብዙ ፈተና እንድትጠበቁ አስባችሁትም ሳታስቡትም በኃጢአት ከመውደቅ ይጠብቃችኋል። ነገር ግን ከሰዎች ተሸሽጋችሁ ሰዎችን ርቃችሁ ጨለማ ለብሳችሁ የምትገናኙ ከሆነ በመቀራረባችሁ መሃል ድንገት ልትሳሳሙ ወይም ሌላ ተግባርም ልትፈጽሙ ትችላላችሁ። የተሳሳመ ሰው በተክሊል ማግባት ይችላል ወይስ አይችልም የሚለውን ጥያቄ በስፋት የሚጠይቁን በግልጽ ቦታ ያልተገናኙ ራሳቸውን ለፈተና አሳልፈው የሰጡ እህቶቻችን ወንድሞቻችን እንደሆኑ ተስፋ እናደርጋለን። መሳሳም በራሱ ወደ ዝሙት የሚያመራ ሩካቤ ስጋ ስንፈጽም የምናደርገው ድርጊት ነው። እውነት ነው። መሳሳም በዝሙት እንድንወድቅ፣ ኃጢአት እንድንሰራ፣ ኃጢአትን እንድንለምድ ባላሰብነው ሁኔታም ክብረ ንጽህናችንን ድንግልናችንን እንድናጣ የሚያደርገን የኃጢአት ስራ ነው። ሆኖም በማወቅም ይሁን ባለማወቅ ድንገት በመቀራረብ የተሳሳማችሁ እህቶች ወንድሞች ካላችሁ በተክሊል ማግባት ትችላላችሁ። ነገር ግን የስጋ ድንግልናችሁን እስካላጣችሁ ድረስ በተክሊል ማግባት ትችላላችሁ። መሳሳም ግን የሚፈቀድ ነው እያል አይደለም። መሳሳም ኃጢአት ነው። ሆኖም ግን የስጋ ድንግልና ካላችሁ ይህንን ለንስሐ አባታችሁ ተናግራችሁ ንስሐ ገብታችሁበት ቀኖናችሁን ጨርሳችሁ በምክረ ንስሐ ተመላልሳችሁ በተክሊል ማግባት ትችላላችሁ። ይህና መሰል ጥያቄዎችን ለምሳሌ በተክሊል ለማግባት መስፈርቱ ምንድነው? በሰርጋቸው ዕለት ሴቷ የወር አበባ ቢመጣባት ሰርጋቸው በቤተ ክርስቲያን ይፈጸማል ወይስ አይፈጸምም? በሕፃንነታቸው በወላጆቻቸው ፈቃድ ብቻ የተጋቡ ልጆች ድጋሜ በተክሊል ማግባት ይችላሉ ወይስ አይችሉም? የጋብቻ ስርዓታቸውን በቤተ ክርስቲያን የፈጸሙ ሰዎች በስንተኛው ቀን ሩካቤ ስጋን መፈጸም ይችላሉ? እነዚህን ጥያቄዎች ሰፋ ዘርዘር አድርገን ዩቲዩብ ላይ ያስቀምጠንላችኋል። እኛም ለዩቲዩብ አዲስ ስለሆን ገብታችሁ ሰብስክራይብ፣ ሼር በማድረግ እንድታበረታቱን በትህትና እንጠይቃለን።